በጣም አጭር ደቂቃ ላይ የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። ትንቢተ ዳንኤል ምዕራፍ 6 ከቁጥር 1 ጀምሬ አነባለሁ። እንዲህ ይላል ክፍሉ። ዳርዮስም በመንግስቱ ሁሉ ዘንድ እንደሆኑ 120 መሳፍንት በመንግስቱም ላይ ይሾመው ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። በዛም ጊዜም አለቆችና መሳፍንት ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበረና ስህተትና በደል አልተገኘበትምና በእርሱም ላይ ሰበብና በደል ያገኙበትም ዘንድ አልቻሉም። እነዚያም ሰዎች ከአማልክቱ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያም ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምቶችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ አንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሱ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋሬስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍቶ ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኘሁት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፈምን? አሉት። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋሬስ ሕግ እውነት ነው አላቸው። መልሰው ንጉሱም ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህንን ቃል በሰማ ጊዜ በጣም አዘነ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሲጠራን፣ ጌታ እግዚአብሔር ቀብቶ ሲያስነሳን፣ ለትውልዱ ሊያቆመን እግዚአብሔር ሲመርጠን ምን አስቀናው በሚል ሐሳብ ላይ ለመናገር ይፈልጋል። ክብር ለጌታ ይሁን። የዳንኤልን መጽሐፍ ነው አብረን ያነበብነው። ዳንኤል ምዕራፍ 6 ላይ ያለውን ቃል ነው ያነበብነው። የእግዚአብሔር ቃል በየትኛውም ሰዓት በምንኛውም ሁኔታና በየትኛውም ጥያቄ በየትኛውም እንቆቅልሽ ባለንበት ጊዜ ላይ መጥቶ የሚያጽናና የእግዚአብሔር ቃል ነው። አሜን። ምናልባት አንዳንዶቻችን የተለያየ ጥያቄ ልኖር እንችላለን፣ እንቆቅልሽ ልኖር እንችላለን፣ በተለያየ ሐሳብ ተይዘን ሊሆን ይችላል። ነገር ግን በእግዚአብሔር ቤት በመጣንበት ሰዓት የእግዚአብሔርን ድምፅ በምንሰማበት ጊዜ ቃሉ ይፈውሰናል። ጥያቄ ልትኖር ትችላለህ፣ እንቆቅልሽ ሊኖርብህ ይችላል። ብዙ ነገሮች የተፈራረቀብህ ነገር ልትኖረው ትችላለህ። ነገር ግን የሚፈውሰን ቃል አለ። ቃሉ ይፈውሳል። በሱ ላይ ለሚታመኑት እግዚአብሔር አምላክ ጋሻቸው ይሆንላቸዋል። በእግዚአብሔር ቃል በጣም ነው ማምነው። የሚፈውስ ቃል ስለሆነ፣ የሚጠግን ቃል ስለሆነ ከበሽታ ያድናል፣ ከተለያየ ችግር ያድናል፣ ከጥያቄ ከሁሉም ነገር የሚፈውስ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። በዚህ መጽሐፍ ላይ ዳንኤልን ምዕራፍ 1 ላይ ሄደን ስንመለከተው አይሁዶች በባቢሎን ተማርከው በነበረበት በዛች በ605 ዓመተ ዓለም አካባቢ በተማረኩበት ጊዜ ላይ ንጉሱ እንዲህ የሚል አዋጅ አውጥቶ ነበር። በዛች ከተማረኩት ከአይሁዶች ሰዎች መልክ ያላቸውን መረዳት የሚችሉትን እና ዕውቀት ያላቸውን ሰዎች መርጠው እንዲያስተምሩ፣ ለንጉሱም ደግሞ ትእዛዝ ወይም ለንጉሱ መሾምና ለንጉሱ ሹመት መብቃት እንዲችሉ የሚቆሙትን እንዲያስተምሩ ወይም እንዲመርጡ እንደመከራቸውና እንደተናገራቸው ነው መጽሐፉ የምናገሩ። በዛ ቦታ ላይ ከአይሁድ ምርኮኞች በባቢሎን ተማርከው በሚኖሩበት በዛች ጊዜ ላይ እነ ዳንኤልና እነ አናንያ፣ ሲድራቅ፣ ሚሳቅ፣ አብደናጎ ተብሎ ስሞቻቸው የተለወጡ ሰዎችና ዳንኤል በዛ ጊዜ እንደተመረጡ ነው ይህ ቦታ ምዕራፍ 1 ላይ የሚናገረው። በዛ በተመረጡበት ሰዓት ላይ ደግሞ ከተመረጡ በኋላ ንጉሱ መብሉንና ማዕዱን አዘጋጅቶ ከዛ እየበሉ እየጠጡ የወይን ጠጅ ተዘጋጅቶላቸው የሚበሉትና የሚጠጡት ነገር ተዘጋጅቶላቸው በዛ ከበሉ በኋላ ከ3 ዓመት በኋላ በንጉሱ ፊት ይቀርቡና ታይቶ ለንጉሱ ስራና ለንጉሱ አገልግሎት መቆም እንደሚችሉ ከታዩ በኋላ እንደመበቁና
ከታዩ በኋላ ወይም ከወፈሩ ካደጉ በኋላ እንዲሆንላቸው ዘንድ ነበረ ንጉሱ ይሄን አዋጅ አውጥቶ ነበረ እንዲሾሙ ወይም እንዲመረጡ ያደረጋቸው። ነገር ግን እዛ ቦታ ላይ ምዕራፍ 1 ከቁጥር 8 ላይ ስንመለከት ዳንኤልም ንጉሱ ላዘጋጀው መብልና ንጉሱ ላዘጋጀው መጠጥ ለንጉሱ መብልና መጠጥ መገዛቱን እምቢ አለ ያለ ወሰነ ላለመብላት። ለምንድን ነው የማይበላው? የመጀመሪያ ነገር ዳንኤል በህይወቱ ላይ የወሰነበት የመጀመሪያ ነገር ነው ዓለምና በውስጧ ያሉት አጠቃላይ ለመጣል ወይም ዓለምና በውስጧ ላሉት ላለመገዛት ወይም ላለመሸነፍ ነው። በዚች ምግብ ላይ ምናልባት የሚያስረክሰው ነገር ይችላል። ዳንኤል ግን የመረጠው ከንጉሱ መብል ይልቅ በእግዚአብሔር ፊት ዝም ብሎ ባለውና ትላንትና በአባቶቻቸው ምድር ላይ ሲመለክ የነበረውን አምላክ በመያዝ በመቆሙና ደግሞ በሱ በመጽናት እግዚአብሔር የሚያደርገውን ማየት ነበር ዋና ህልሙ። ከዛ የተነሳ ለንጉሱ መብልና መጠጣት መገዛቱን እምቢ አለ። የወሰነበት ዋና ምክንያት ዳንኤል በፊቱ ያለው ቪዥን አለ፣ ራእይ አለ። ዳንኤል በንጉሱ ቤት ደህና የሚበላ ምግብ አለ። በንጉሱ ቤት ደህና የሚጠጣ የወይን ጠጅ ሊኖር ይችላል። ነገር ግን ማንነት የሚያስጠቅም ዳንኤልና ጓደኞቹ በንጉሱ ቤት ከሚበላው ምግብ ይልቅ ባዶነቱን መረጡ፣ ብቸኝነቱን መረጡ። ከዛም የተነሳ ይላል አምላካቸው እግዚአብሔር ከማን ጋር ነበር? ከነርሱ ጋር ነበር። ይኸውላችሁ ዛሬ ታይቶ ማንነቱን ከሚያስረክስ ነገር ግን ከእግዚአብሔር ጋር ቆርጠ ስትቆም ነገዎቻችሁን የሚያሳምራላችሁ ነገር ይበልጣል። ስትበላ ሊጠቅም ይችላል ለዛሬ። ብሱ ስትኖር የንጉሱን መብል ስትጠቀም ለዛሬ ሊጠቅምህ ሊያወፍር ይችላል። ነገር ግን ቪዥንን ያበላሻል። ይኸውላችሁ እኛው እንዳይበላሽ በእግዚአብሔር ፊት ለመከበር ዋናውና አስፈላጊ ለዳንኤል የነበረው ምን እንደሆነ ታውቃላችሁ? ውሳኔ። ዳንኤልም በንጉሱ ቤት የተዘጋጀው መብል ላለመብላት ወሰነ። ከዚያም የተነሳ ዳንኤልና ጓደኞቹ ምን ይላል? በአምላካቸው ተወደ። ዳንኤል መጀመሪያ በመንፈሱ መብላት ጀምረው በጥበብ በመንፈስና በተለያየ መበለጸግ የጀመረው በዛች ቦታ ላይ ምን በማድረጉ በመወሰን ከወሰነ በኋላ በለጸገ። ራእዩ በውስጡ መታየት ጀመረ። ይኸውላችሁ ጥበብ ነበረው አዩ። ከዛ በኋላ በምዕራፍ 2 ላይ ዳንኤል በንጉሱ ላይ ንጉሱ ህልም ሲጠሩት ምስጢሩን የሚገልጥ አምላክ እሱ የታለ ያለ በሰማይ አለ ያለ ምስጢሩን የሚገልጠው አምላካችን እግዚአብሔር በሰማይ አለ ያለ ምስጢሩን መግለጥ የሚችለው እግዚአብሔር ነው አለ። ሰው ከኔ ሊጠብቅ ይችላል፣ ነገር ግን ምስጢር የሚገለጠው ከማን ነው? ከሰማይ ነው አለ። ምዕራፍ 3 ላይ ስንመጣ ደግሞ ይኸውላችሁ ናቡከደነጾር የሚባለው ንጉስ በዘመኑ የነበረው የባቢሎን ንጉስ አምላካቸውን አሰርቶ አቆም። በምድረ በዳ ካቆማቸው በኋላ ለአምላኬ መስገድ አለባቸው አለ፣ ትእዛዝ ወጣ። ነገር ግን እነዚህ ሰዎች የወሰኑ ነበር። ይሄ ትውልድ እግዚአብሔርን በመያዝ በእግዚአብሔር ቃል የቆሙ የወሰኑ ሰዎች ውሳኔ ስላለባቸው ትላንትና አባቶቻቸውን ከግብፅ ባርነት ያወጣ ትላንትና ከአባቶቻቸው ጋር ሲሰራ የነበረውን አምላክ ያውቃሉ። ይሄን አምላክ ስለሚያውቁ አንተ ላቆምከው በአይናችን እያየን ለተሰራው ለዚህ ምስል አንሰግድም አሉ። በምዕራፍ 6 ላይ ስንመጣ አሁን ባነበብኩት ቦታ ዳርዮስ 120 መሳፍንት ይሾመው ዘንድ ወደደ። በ120 መሳፍንቶች ላይ ደግሞ 3 ዋና የሚባሉ አለቆች ተደረገላል ሾማቸው ላይ። በዛች በ3 አለቆች መካከል አንደኛው ዳንኤል ነበር። በዳንኤልም ላይ ምን ነበር ቃሉ? መልካም መንፈስ ነበር። ዳንኤል እንዲመረጥ ዋናው ምክንያቱ ምንድነው ካላችሁ እግዚአብሔር ክብር በሱ ላይ ስለነበረ በንጉስ ተወደደ። መልካም መንፈስ ነበረው ዳንኤል መልካም መንፈስ ነበረው። በዳንኤል ላይ መልካም መንፈስ ስለነበረ ዳንኤልን በመልካም መንፈስ ይመላለስ ስለነበረ ሰዎቹ ሁላችሁ ንጉሱ ሊሾመው ዘንድ ወደደ፣ አሰበ፣ መረጠ። ዳንኤል የተጠራበት ዓላማ አለ። ዓላማ ያለው ሰው መምጣት ሲጀምር ያንጫጫቸዋል። ዳንኤል ሁላችሁ መልካም መንፈስ ስላለበት ሊሾመው ዘንድ ንጉሱ ወደደ። ዳንኤል እየተሾመ ያለው በተወደደው በእግዚአብሔር መንፈስ ስለሚመራ በተማረከበት በባቢሎን ምድር ላይ በዛች ምድር ላይ የተወለዱት አልነበሩ። እዛ ጋር ሹማሚቶችና ኃያላን ሰዎች አልነበሩ። 120 መሳፍንቶችን ሊሾመው ወደደና ንጉሱ በላያቸው ላይ ምን አደረገ ይላል? አለቃ አደረጋቸው። ለምን? መልካም መንፈስ በላዩ ላይ ያድናል፣ ይታደጋል። የእግዚአብሔር ክብር በላዩ ላይ ስለነበረ የእግዚአብሔር አጀንዳ ከሱ ጋር ስለነበረ የትላንትና ውሳኔ ለነገ ድል ያበቃል።
የዛሬ መጣ ማጣትና የዛሬ ጉስቁልና ለነገ ክብር ያበቃል። የዛሬ መጣላትና የዛሬ መናቅ ለነገ ክብር። እግዚአብሔር አምላክ አንተ የተናቅ ትመስላለህ እንጂ ለነገ ክብር አዘጋጅቶልሃል። ለክብርህ እየተዘጋጀ ስላለ ነው የተጠላ የተናቀው የተማረከው በሰው እጅ ያለህ የመሰልከው። በዳንኤል ላይ መልካም መንፈስ ዳንኤል ስላለ ለሹመት መጣ፣ ለክብር መጣ። ንጉሱ ያውላችሁ 320 መሳፍንቶች ላይ 3 ዋና ዋና አለቆች ካመጣ በኋላ አንዱ ከነሱ ማን ነበረ? ዳንኤል ነበረ። ዳንኤልም መልካም መንፈስ ስለነበረ ተመረጠ። መመረጥ ሲጀምር ደግሞ አጎረመረም። መሳፍንቶቹ ላይ አለቃ ሆኖ መምጣት ሲጀምር በሰፈሩ የተወለዱ ያደጉ ኃያላን ሰዎች የሚባሉት ማሚቶች የሚባሉ ያውላችሁ መሳፍንቶች የሚባሉ አገር ገዦች የሚባሉ ሰዎች አጎረመረሙትና በንጉሱ ላይ መጡት። ከንጉሱ ጋር ስብሰባ አደረጉ። እንዲህ የሚል በደንብ አርቃችሁ እንዲህ የሚል ስብሰባ አደረጉ። ይሄ ሰው ከየት ወጥቶ ነው በእኛ ላይ የሚሾመው? ይሄ ሰው ከየት ተነስቶ ነው በዚች ቦታ መጥቶ ስልጣን የሚያገኘው? ይሄ ሰው መነሻው ከየት ነው? አደረጉበት አኑበት። ስትጠራ ምን ያስቀናቸዋል? እግዚአብሔር ሲያከብር ምንድነው የሚያስቀናቸው? ያውላችሁ ሰዎቹ በዳንኤል ላይ ምን አደረጉ? ቀኑትና ሰበብ ፈለጉ። እንዲህ አሉ። ሰበብ ሲፈልጉ አንድም ሰበብ ሊያገኙ አልቻሉ። ያገኙበት ሰበብም አንድ ነበር። እሱም ምንድነው? እግዚአብሔርን ይፈልጋል ነው። እግዚአብሔርን ይጸልያል ነው። እግዚአብሔርን ይወዳል ነው። ሌላ ሰበብ አልነበረም። ያጠፋው በደል አልነበረም። ጥፋትም አልነበረም። ምን ያደርጋል? እግዚአብሔርን ይጸልያል። እግዚአብሔርን ሲጸልይ ምን ያስቀናቸው? እነዚህን ሰው የእግዚአብሔርን አጀንዳ ዳንኤል መፈለግ ሲጀምር ምንድነው የሚያስቀናቸው? ኃያላን ሰዎችን ምንድነው? ሹማምቶችን የሚያስቀናቸው ምንድነው? አስማተኞችን የሚያስቀናቸው ምንድነው? ሟርተኞችን የሚያስቀናቸው ስለሚጸልይ ብቻ ሰበብ ፈለጉትና ሹመቱን ሊገለብጡት አሰቡ። ባዶ ሊያደርጉት አሰቡትና እንዲያደርጉት ተዋል 30 ቀን ድረስ ምን እንዳይሆን ማንም ሌላ እንዳይጸልይ ልመናችን በማን ላይ ቢሆን ይላል ወደ ንጉሥ ይሆናል። ጸሎቱን ሊያጠፉ ራእዩን ሊያጨልሙ ምንድነው የሚያስቀናቸው? ከተቀመጡ በኋላ ከተሰባሰቡ በኋላ እንዲህ አለ ሰዎች አምላክ 30 ቀን ድረስ ማን ብቻ ይለመን? ንጉሱ ይለመን። አምላክ የሚባል ሰው የራሱን አምላክ ማንም እንዳይለምን እንዳይጸልይ ብለው ምን አደረጉት? ጨረሱት። በስብሰባቸው የመጀመሪያ ስብሰባ ካደረጉ በኋላ ጨረሱት። አንደኛም ስብሰባ ይደረጋል፣ ሁለተኛም ስብሰባ ይደረጋል። በሶስተኛ ስብሰባ ላይ ግን አንቴና ያገኙ። አሜን አትልም እንዴ? የመጀመሪያ ስብሰባ ማለ፣ ሁለተኛ ስብሰባ ማለ፣ በሶስተኛ ስብሰባ ላይ ግን አትገኙ። ይውላችሁ አንተ በመጀመሪያ ስብሰባ ተሰባስበው በአንተ ላይ ያቀዱብህ፣ በሁለተኛም ላይ የሚያደርጉ፣ በሶስተኛ ስብሰባ ላይ አያገኙህም። ተነጋገሩት። እንዲህ ያደረጉት በቃ አሁን አሉ አምላኩን ወይም ንጉሳችንን ማይጸልይ ሰው ምን ይደረጋል? በአንበሶች ጉድጓድ ውስጥ ምን እናደርጋለን? እንጥላለን አሉ። ከዛ የሚያወጣውን እናያለን አሉ። ጸሎቱና እሱ እዛው ይጠፋል አሉ። አንበሳ ጉድጓድ ውስጥ ገባ ማለት ወደቀ ማለት እንደ ሐሳባቸው ቢሆን ጸሎቱም ሰውየውም ተስፋውም የራእዩም አጠቃላይ ምን ይሆናል? እዛ ይጨናገፋል ብለው ከጨረሱ በኋላ ንጉሱ ስለሚራራለት ለዳንኤል ምህረት እንዳያደርግ እንደ ሜዶና እንደ ፋሬስ እንደማይለወጡ አድርገው አተሙት። ጻፉት። ጽፈቱን ምን አደረጉት? ጨረሱ። ሰዎቹ ሲጨርሱ፣ ሰዎቹ ሲያበቁ፣ ሰዎቹ ተነጋግረው አጀንዳቸውን ሲጨርሱ ዳንኤል ግን እንደ ወትሮው ቀጠለ። ከትላንትናው ይልቅ ዳንኤል ብርታት ተጀመረው ከዛ ቀን በኋላ ነው። አሜን አትልም እንዴ? ዳንኤል ከትላንትናው ይልቅ ከውሳኔ አልፎ እንደገና የቀጠለበት ከዛ ውሳኔ ጀምሮ ነው። ጠላት ይወስናል። ሰዎቹ ከቂናታቸው የተነሳ በአንተ ላይ ይወስናሉ። አንተ ግን እንደገና ትቀጥላለህ። አሜን ታበ እንደገናና አችታ እንደገና የሚያስጀምር የእግዚአብሔር መንፈስ አለ። ራታሳካቶ ፓል ሰዎቹ ጨረሱ፣ ደመደሙትና ያዙት። በቃ አሉት። እግዚአብሔር የተመሰገነ ይሁን። የተቀባ በማንኛውም ሰዓት ቢቀና የሆነ ሁኔታ ቢመጣ እንኳን እየጨመረ ይሄዳል። አቱኩቱስ ትፓናፋኒያ ሁላችሁ የተቀባውን ስብሰባ ያቆመው፣ የተቀባውን ግፊት ያቆመው፣ የተቀባውን ወረኞች ያቆሙት፣ የተቀባው እያንዳንዱ ሰው ያቆመው፣ ሟርታ ያቆመው፣ እየተስማሙ ስብሰባ እያደረጉ አንተ ግን ከቆምክበት ትቀጥላለህ። ላቶስኪ ኢላንቶ ሳፓታ ታታፓኒያ አዳኮሳ ቲፓና ስብሰባ በሶስተኛ ስብሰባ አያገኝህም። የዳንኤል አምላክ ያድናል፣ ይታደጋል። ሟርተኞችን ምን
ቀናቸው። የማይለወጥ እንደ ሜዶንና እንደ ፋሬስ ሕግ ነው ብሎ ማይተማተሙ በአንተ ጉዳይ ላይ አይውላቸው እናጠፋለን ብሎ አፈርመው ጨርሱ። አጀንዳ አጠቃላይ ስብሰባ አድርገው ጨርሶ ሲወጡ በጣም የገረመኝ ነገር ሲወጡ ዳንኤል ሰማ። ማን ሰማ? ስላንተ ተወርቶ ጨርሶ ሲወጡ አንተ ቀድመህ ትሰማቸዋል። በጌታ በኢየሱስም ቀድመህ ትሰማቸዋል። ስብሰባ አያቆምህም። ከጨረሱ በኋላ ከደመደሙ በኋላ አጠቃላይ ሲል ዳንኤል ሰማና እግዚአብሔርን እንደ ወትሮ በፊቱ ተንበርክኮ መጸለይ ጀመረ። ሁኔታው ያለ እኮ ችግር ተፈጥሮ ያለ ተደምድሞ ያለ ቀጠለ። የእግዚአብሔር ነቢዩ በእግዚአብሔር ፊት ገባ። ወደ ኢየሩሳሌም በተከፈተችው መስኮት ገብቶ በአምላኩ ፊት ተንበረከከ። ይሁላችሁ ተንበረከከ። ሲጸልይ ሲያመሰግን ባለ ስብሰባዎቹ አዩ። ምን አደረጉ? አዩ። እናተኞች አዩ። አስማተኞች አዩ። ይሄ ሟርተኞች አዩ። ይሁላችሁ ደብዳቤውን ይዞ ኪሱን ይዞ ዶሱን ይዞ መጡ። በንጉሱ ፊት በደንብ አድርገን ንጉሱ ትላንትና ምን ብለን ነበር? ከ30 ቀን ድረስ ማንን እንደምላለን? ንጉሱን ብቻ እንለምናለን። ምንድነው የሆነው? ምንድነው ታታ የተፈጠረው ምንድነው? የአይሁድ ምርኮኛ የሆነ በሀገራችን ውስጥ ያልተወለደው እኛ የማናውቀው የተጣለው ተማርኮ የመጣው ርስት የሌለው አስቸጋሪ ግን የሆነው ቦታ የለው ሪስክ የለው በሀገሩ አልተወለደም። የተወለደበት ሀገር አይደለም። ራቶ ሳታፓና ቫኒያ ይውላችሁ በተወለደበት ሀገር አይደለም እኮ በተማረከበት እኮ በተናቀበት እኮ ነው። ሰዎቹ እንደፈለጉ አድርገው በሚኮቱበት ሀገር እኮ ነው። ነገር ግን ከአምላኩ ጋር ዘና ብሎ ነው ሰውየው ሲራመድ ተቀይሮታል ነገር። ሁኔታው አያቆመውም። ሰውየው መጡትና ክስ ይዘው ምርኮኛ የሆነ ማይጠቅመው ሰውዬ ተማርኮ የመጣው አንተን ትቶ አምላኩን ይለምናል አለ። ማንን ይለምናል? አምላኩን ይለምናል። የመጀመሪያ ስብሰባ የሚለምን ሰው አምላኩን የሚጸልይ አንበሶች ጉድጓድ ውስጥ ይጣል ነው አይደል እንዴ? የመጀመሪያ ስብሰባ አሁን ሰው እየለመነው አገኙት። ሁለተኛ ስብሰባ ጀመሩ። መጀመሪያው በቃ ሁለተኛ ስብሰባ አሁን ተደረጉ ጀመሩ። ሁለተኛ ስብሰባ ጀመሩ። ሁለተኛ አንደኛም አለ ሁለተኛም አለ ግን አንተ አትገኝም። ትላንትና እንደማይለወጥ እንደ ሜዶንና እንደ ፋሬስ ቀጥሮ ምን አድርገዋል? ማይተም ታትሟል። ኦሬ አዋጁ ህጉ መቀየር አይቻልም። አዋጅ ነው። ታትሟል፣ አልቋል ሁሉም ነገር። እዛ በኋላ ዳንኤልን ምን አደረጉት ይላል? ወሰዱትና በአንበሶች ጉድጓድ ውስጥ አምጥተው ምን አደረጉ? ጣሉት። ዳንኤልን በአንበሶች ጉድጓድ ውስጥ አምጥተው ወረወሩት። ዳንኤል ሁለተኛ ሲፈጨረ ዳንኤል በዛት ቦታ ሲወረወር ዳንኤል ንጉሱ ምን ይሆን ነበርላ? ይጨነቅም ነበረ። ንጉሱንም እንቅልፍ ነሳ። ሳይተኛም በአልጋው ላይ አደረ። ንጉሱ ሳይተኛ ያድራል እንጂ ዳንኤል ተዝናንቶ ነው የሚያድረው። ዳንኤል ትላንትና ባይወስን ትላንትና መንገዱን ባያስተካክል ኖሮ ለዚህ ክብር ምን አይሆንም ነበር? አይበቃም ነበር። ዳንኤልን እንዲህ ያኮራ ያለው እንዲህ ያሳደገ ያለው ትላንትና የወሰነበት ውሳኔ ሲደመር በላዩ ላይ የተቀመጠው የእግዚአብሔር መንፈስ ሲደመር የእግዚአብሔር ጥበብ አጠቃላይ ይሄ ሁሉ ተደምሮ ዳንኤልን በአንበሳ ጉድጓድ ላይ ዘና አድርጎ ያኖራል። ለሌሎች በላተኛ ነው፣ ለሱ ግን ንጉሱ ሳይተኛ ካደረ በኋላ በማለዳ እየሮጠ መጣ። እየገሰገሰ ማለዳ መጥቶ ያለ ዳንኤል ሆይ መጀመሪያ ሲጣል እንደዛ ነው የሚታመልከው አምላክ ምን ያደርጊ? አሁን ይውላችሁ እየተጣለ ነው ሰውየው እየተጣለ ስላለበት ይውላችሁ ንጉሱ የመጨረሻ ንግግር እኮ ነው። ዳንኤል የሚታመልከው አምላክ ያድናል፣ ይታደጋል። እሱ እኛ የምናመልከው አምላክ ያድነናል። ቢቀኑም እየቀኑ አምላካችን ያድነናል ካለ በኋላ ሳይተኛ አድሮ ጠዋቱ ላይ መጣና ንጉሱ እንዲህ አለ፣ ዳንኤል ሆይ የሚታመልከው አምላክ አድነሃልን? ያድናል። እስኪ በሉት እስኪ አንድ ሰው አሜን ነው። መጣና የሚታመልከው ያንተ አምላክ የተማመንክበት እምቢ ያልክበት ሌሎቹ እሱን የተማመንክበት አምላክ ምን አድርጓል? አድነሃልን? እንዲህ አለ ዳንኤል። አጭር መልስ አምላኬ የአንበሶችን አፍ ምን አደረገ? እኔም ምኖኛለሁ፣ በሰላም አድሬያለሁ። በገባይበት ጉድጓድ ከአንተ ጋር ይገባና እሱ ያድናል። ይውላችሁ ሲድራቅና ምስራቅ አብደናጎ እግዚአብሔር እሱ ላቆመው ለወርቁ ምስል አንሰግድም ካሉበት በኋላ እንዲህ አለ ንጉሱ፣ ወደ እቶኑ እሳት ውስጥ መጣል አለባቸው አለ። ሰዎቹ
ወደ እቶኑ እሳት ውስጥ ይጣሉ ከተባለ በኋላ እሳቱ ከነበረበት ስንት እጥፍ ይላል? 7 እጥፍ የእቶኑን እሳት ካነደዱ በኋላ ሲድራቅንና ሚሳቅን አብደናጎን አምጥቶ ምን ያደረጉት ይላል? ጣሉት ይላል። የት? እሳት ውስጥ ጣሉት። ሰዎቹ በእሳት ውስጥ በወደቁበት ሰዓት ትላንትና የወሰኑት ውሳኔ ከነሱ ጋር ነው። ትላንትና ከአምላካቸው ጋር የጸኑት ጽናት ከነሱ ጋር ነው። የሚያመልኩት አምላካቸው እግዚአብሔርም ከነሱ ጋር በእሳት ውስጥ በገቡበት ሰዓት ላይ ይውላችሁ በእሳት ውስጥ ሲወድቁ ሲጥሉ የጣሉትን ሰዎች የእሳቱ ወላፈን ጨረሳቸውላ። ሰዎቹ ግን ንጉሱ ይውላችሁ እንዴት እንደተበሉ እንዴት እንደተቃጠሉ አመዶቻቸውን ለማየት በመጣበት ሰዓት ሰዎቹ 3 ሆነው ተጥለው ስንት ሆነው ይመላለሱ ነበር? እስኪ 4 በሉ ከኔ ጋር 4 ሆነው በእሳት ውስጥ ምን ይሆኑ ነበር? ይመላለሱ ነበር። ቀናተኛ ነው የጣለው አምላኬ ካንተ አይለይም። የቀና ነው የጣለው የቀና ነው በአንተ ላይ ብዙ ያወራብህ አትጣልም። በተጣልክበት በተረሳይበት ቦታ አትቀርም። እግዚአብሔር ያስታውሳል። ሰዎቹ ተጥለው በእሳት ውስጥ ንጉሱ ለማየት ሲመጣ ሰዎቹ ስንት ሰዎች ናቸው በእሳት ውስጥ አሉ? 4 ሰዎች ናቸው። ከዛ በኋላ እንደዚህ ያለ ንጉሱ እንዲህ ብሎ መሰከረ። በእሳት ውስጥ ሲጣሉ የነበሩ ሰዎች 3 ናቸው። ሲጣሉም እጆቻቸውና እግሮቻቸው ታስሮ ነበር። አሁን ግን የተፈቱ ስንት ሰዎችን እናያለን? 4 ሰዎች በእሳት ሲመላለሱ አያል። እንዲህ ካለ በኋላ ንጉሱ እንዲህ አለ፣ አንዱ ደግሞ የአማልክት ልጅ ይመስላል አለ። ኢየሱስ ነው ነበረ አለ ይኖራል። እሱ ያ አምላካቸው እግዚአብሔር በእሳት ውስጥ ሲገቡ ከማን ጋር ነበረ? ከነሱ ጋር ነበረ። አይውላችሁ እየቀኑ ባንተ ላይ በሚያመጡት መከራና ስደት ስቃይ ላይ አምላኬ እግዚአብሔር በገባበት ሁሉ ካንተ ጋር ይሆናል። የመጀመሪያ ስብሰባ አልቋል። ሁለተኛ ስብሰባ አልቋል። በሶስተኛ ስብሰባ ላይ ግን አንተ አትታይ። ይሄ ሰውየው በሬዎቹን ምን ያደርጋል? ይፈልጋል በሉት ከኔ ጋር እስኪ ይፈልጋል በለዋ። ይሄ ሰውዬ እግዚአብሔር ያውቃል ሁሉ ጊዜ የሚለው ሰውዬ በሬዎቹ ሲጠፉ እግዚአብሔር ያውቃል እያለ እየፈለገ ነው። ይሄ ሰውዬ ማለት እየፈለገ እያለ እነዚህ ሰዎች እሱ እየፈለገ ነው። ቁማንቴዛ እነዚህ ሁለቱ ሰዎች ጦረኞች ናቸው። በጫካ ውስጥ የሚኖሩ ሽፍታዎች ናቸው። ይሄም ሽፍታ ነው፣ ይሄኛውም ደግሞ ሽፍታ ነው። ሳያቅ መሃል ላይ ሲገባ ይሄኛው ሽፍታ ነው፣ ያኛው ምንድነው? ሽፍታ ነው። በእጆቻቸው ላይ ጦር ይዘዋል። ጦር እንደያዘ ሰው ጦር ሁለታቸውም ጦር ይዘዋል። እነዚህ ሁለቱም ጦር የያዙ ሰዎች ይሄኛው የመጀመሪያ ስብሰባ ነው፣ ይሄ ደግሞ ሁለተኛ ስብሰባ ነው። እየሰማችሁኝ ነው? አሁን ይሄ ሰውዬ ሶስተኛ ስብሰባ ሊሆን ሰውየው የራሱን በሬዎች እየፈለገ ሳያቅ በጠላቶች መሃል ገባ። ሁለቱም ሰዎች ሁል ጊዜ አንተ እግዚአብሔር ያውቃል ትላለህ። ዛሬ ከእጃችን የምትለው እግዚአብሔር እንደሚያውቅህ እናያለን አሉት። እንደሚያድንህ እናያለን አሉት። ሁለቱም ተጠጋጉ። ይሄም ተጠጋ፣ ይሄም ተጠጋ። ሁለቱም ጦር በእጆቻቸው ይዘዋል። በደንብ አድርጋችሁ ስሙኝ። እነዚህ ሰዎች እያለሙ ያሉት በማን ላይ ነው? አሁን ይሄኛው ሰውዬ ምን ማድረግ ይፈልጋሉ? ሊያጠፉ ይፈልጋሉ፣ ሊያጨልሙ ይፈልጋሉ፣ ራእዩን ሊያጠፉ ይፈልጋሉ። ሰውዬው ሁሉ ጊዜ እግዚአብሔርን ይታመናል። በእግዚአብሔር ላይ ነው የሚደገፈው። እግዚአብሔር ያውቃል ነው የሚለው። እግዚአብሔርን ስም ነው የሚጠራው። ሰውየው ላይ ሲወረውሩ መሃል እግዚአብሔር ያውቃል ይል የነበረው ሰውዬ ሶስተኛ ስብሰባ አያገኝም። የመጀመሪያ ስብሰባ አልቋል። ሁለተኛ ስብሰባ አልቋል። ሶስተኛው ስብሰባ ጠላት በጠላት ላይ የሚመለስበት ይሆናል።